እኔም ምለው ምን ሆነሽ ነው ግን እንዲህ በቃ እንትን የምታረጊ? እኔ ከወጣም የገረመኝ ነገር ማለት ማታ ያው ሁሉ ሰዓት አውርተን በስልክ ጧት እንደገና ደግሞ እንደዚሁ አውርተን ትናንትና በአካል ተገናኝተናል። እንደገና ደግሞ ዛሬም እንዴ ሀቢቢ ምን ሆኗል? በጣም እኮ መስናፍቀኝ አቃለሁኝ። ካላንተ ማን አለኝ? እሺ አቃለሁ፣ ማንንም እንደሌለሽ አቃለሁኝ። ታዲያ ለምን ደግሞ አትረዳኝ? በስልክ ብቻ ማውራት ተገቢ ነው ብለህ ታስባለህ? ኖ በስልክ ብቻ እኮ አላወራሽም ታውቂያለሽ። ትናንትና አቃለሁ እኮ ቢሆን እኮ በየሰከንዱ ብታገኝ ራሱ ችግር የለውም አይደል? ምንም ችግር የለውም። እኔ በጣም ደስ ይለኛል። ለዛም ነው እኮ ናፍቀኝ እያልኩኝ ማስጨነቀ ይገባኛል። እኔም በጣም ነው የምትናፍቂኝ። ይሄን ያውክ ደግሞ እንደዚህ ስትለኝ ይከፋኛል። አቃለሁ በጣም ትናፍቂኛለሽ። አንቺም ግን ናፍቀኝ እያልሽኝ ሆዴን አታባቢው። እሺ የምሬ ነው። ናፍቆት እኮ ነው። ለዛም አይደለም እንዴ ልክ በጠራሽኝ ቁጥር ብን ብዬ የመጣው ያላንቺ ማን አለኝ? ያላንተ እኔ ማን አለኝ? እኔ ደግሞ ካንተ ጋር ሰው ነው ደስ የሚለኝ። ሀቢብቲዬ እኔ ቆንጆ በቃ ይኸውልሽ በፈለግሽ ሰዓት ናፈቀኝ በይኝ፣ ካለሁበት ቦታ ብን ብዬ እመጣለሁ። እሺ አንቺ ጋር ቆንጆ ውድድ ነው ማረገሽ። እሺ እኔም በጣም ሙድ እንዴት ያው ሳገኘህ ጭራሽ ይወስብኛል። አቃለሁ እኔ ራሴ እኮ ያላንቺስ ማን አለኝ? እውነት አንቺ ባትኖሪ ግን ምን ይውጠኝ ነበረ? እኔስ ብትል የውስጤን ማወራ ማጫውትሽ ሲከፋኝ መጽናኛ ሁሉ ነገር እኮ አንቺ ነሽ። ለኔም እኮ አንተ ነህ። ቤት ደርሰናል። አዎ ስለዚህ በቃ አሁን ግቢና እኔም ስራ አለብኝ። እሺ እሺ ትመጣለህ አይደል? እመጣለሁ። ያው ደውይልኝ ምንም ነገር ብትፈልጊ። እሺ እሺ እኔ ቆንጆ ውድድ ነው ማረግሽ። እንዲከፋሽ አልፈልግም። እሺ እሺ በቃ ግቢ። አንተ ሚዳቆ ካገኘው ሴት ጋር እንደሚዳቆ እንጣጥ ትላለህ አይደለ? ቆይ ይሄን ጉድህንማ ሚስት ማወቅ አለባት። ለሚስት ነው ነግሬ ጉድህን ማውጣለህ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነሽ? አለሁ። እኔ የምልሽ ባልሽ ግን የት እንዳለ ታውቂያለሽ? ምን ነው ባሌ ምን ሆነ? አረ ምን እንዳየውማ ቆይ ነግርሻለሁ። የሱ ጉዳይ አልቅም። ወአለይኩም ሰላም። ምን ነው አቆየሽኝ እኮ ስንት ሰዓት ሆነ እዚህ ጋር ከቆምኩ? ምንድነው የምታወሪው ጉድ? የባልሽን ጉድማ ከየት ልጀምርልሽ? ምንድነው የባሌ ጉድ? ባሌ ደግሞ ምን ሆነ? ሀቢብቲ ይባባሉልሻል። ምን እዚህ ከአንዷ ጋር ይቾ ነው እንደውም እዛ ግቢ ውስጥ ነው የገባችው ልጅቷ። እኔ እሷ አላሳይሽ ነው የጠራውሽ። ምን የኔ ባል እና ስለማን ባል ነው የማወራው? እዛ ግቢ ነው የገባችው። አንዴ በቃ የማይባባሉት ነገር ምን አለ? አንቺንማ አንድ ቀን አሽቀንጥሮ አባሮ ሌላ ሴትም ያስገባልሽ። ጉድሽንማ ነይና እዩ እንጂ የኔ ባልማ እንደዚህ ያደርግ የኔ ባል ነው ያየሽው? እርግጠኛ ነኝ እኔ ባልሽን ጠንቅቄ አላውቅም እንዴ? እሱ እንደው ስራው እንደሚዳቆ መዝለል ነው። እኔ ምንም ቢሆን እህቴ ነኝ። ስለምታሳዝኝ ነው የምነግርሽ ይሄን ሁሉ ነገር። ይኸው እዚህ ቤት ናት። የሆነ የኔ ባል እንዲህ ያደረገ
በፍጹም እሱማ እንዲያረግ እና ወዴ ደህና ነሽ? መቼ ገባሽ? እዚህ ምን ታደርጊያለሽ? እዚህ ነው ተከራይቼ የምኖረው። እንዴ እዚህ ሆነሽ ነው እኔ ጋር የማትመጪው? እኔ ቤት የማትመጪው? ደግሞ ለአንድ ነፍስሽ ለኛ ከብደሽ ነው እዚህ ብቻሽን ቤት ተከራይተሽ የምትኖሪው? እኛ ጋር ገቢ ያው አንዳንዴ እኮ መሞከርም ጥሩ ነው። እና ታዲያ ቆይ አንቺ ከአዲስ አበባ መቼ መተሽ ነው እዚህ የገባሽው? ቆየኝ ሳምንት ምናምን ነገር ብሎኝ። ሳምንት ሙሉ እኔ ጋር ሳትመጪ እኔን ሳትጠይቂኝ? በዛ ላይ ደግሞ ጾም እንዴት ብቻሽን ትሆኛለሽ? አፍጥር እንኳን ላይ አምጪም። እሺ አፍጥር እንኳን እኛ ጋር ትሆኚ። ዛሬ እመጣለሁ ብዬ አስቤ ነበር እና እንዴ ብዙ ቆምን እኮ ለምን ወደ ቤት አንገባ? አረ ምን ገባለሁ ብለሽ ነው? ምን ነው አይ ገብተን አረፍ ብለን እንጫወታለን። አረ ሌላ ጊዜ አብሽሪ፣ ቤት አብረን እንሂድ። እንደውም ዛሬ እኮ ከሳብቀላለሁ ብዬ ድንገት መጣሽ። ምን ነገር ጣለሽ? እኔማ እቺ እንዲያው እዚህ ቢላይ ሄደች ነበርች እዚህ ጋር እሷ ናት። አረ ባለቤትሽን ከሰው ጋር ከሴት ጋር አየሁት ብላኝ እኮ ይዛኝ መጣችሁ። አረ በአላ የሰው ነገር ግን ይገርማል። እዚህ ቢላ እንዴት እንደዚህ ትላለች እንዴ? ከሴት ጋር አየሁት ባለቤትሽን አሁን አብረው ነበሩ። ተናፈቅሽኝ ምን አልሽኝ እየተባባሉልሽ ምናምን ባልሽ ሌላ ራሱ ሳያገባ አይቀርም በቃ እንደዛ ነበር ያወራችኝና እንዴት እኔ ባለቤት እንደዚህ ያደርጋል? አዎ ጎረቤቴ ነች። ታዲያ እንዴት እንደዚህ ይባላል? ሳታረጋግጥ ማውራት አለ እንዴ? እና አንቺ ከሌላ ሰው ራሱ ብታይ እንደዚህ አይባልም። እህት ከወንድሟ ጋር ናፍቆቷን መነጋገር አትችልም ማለት ነው? ሳታረጋግጥ እንዴት ትነግርሻለች ላንቺ ራሱ? እሺ እና ለማንኛውም ከገባሽ እንግባ፣ ካልገባሽ በቃ አትቁም። በቃ አብሽር፣ እኔም ስራ ጥዬ ነው የወጣሁት። በቃ ሌላ ጊዜ እንገናኛለን። አንቺም ቤት ብቅ በይ። አይሽ ሰላም አለይኩም ቻው። ስንት አይነት ጉዳለ ወካድ ደንበኛ ንጉስ ነው የምንለው በምክንያት ነው። ምክንያቱን ከጠየቁን ደግሞ ለርሶ ለውድ ደንበኞቻችን ላይን ሳቢ የሆኑ በጥንካሬም በውበትም ወደር ያልተገኘላቸውን የአሻም ፎም ምርቶች በፈለጉት ከለርና ዲዛይን አዘጋጅተን በመቅረባችን ነው። አሻም ፎም ሙሉ በሙሉ በቦንድ የተመረቱ ሶፋዎችን ወይም ደግሞ የአረቢያን መጅሊስ እጅግ ያማሩ አልጋዎችን አሊያም የቲቪ ስታንዶችን፣ ኮርነር ብፌና ድሬሲንግ ቴብሎችን እጅግ ያማሩ መጋረጃዎችንና ሌሎች ምርቶቻችንን ኪስን በማይጎዳ ዋጋ አዘጋጅተን አቅርበንልዎታል። አሻም ፎም ልብ ይበሉ። ምርቶቻችንን ከኢትዮጵያ ውጭ ሆናችሁ ሀገር ቤት ላለ ለቤተሰብ፣ ለዘመድ፣ ለልብ ጓደኛ እንድንልክላችሁ ከፈለጋችሁ ያለምንም ማጉላላት የዴሊቨሪ አገልግሎት እንደምንሰጥ ስንገልጽ ታላቅ ደስታ ይሰማናል። በምርቶቹ ጥራት የማይደራደረው አሻም ፎም ከ4 ዓመት ዋስትና ጋር ምርቶቹን ለገበያ ማቅረቡ ምርቶቹን ምን ያህል በጥራት አምርቶ ለእናንተ ለውድ ደንበኞቹ ማቅረቡን ያሳያል። ጎራ ብለው በአካል ያረጋግጡ። አድራሻዎቻችንን ከጠየቁን ደግሞ ናሽናል ኤዜድ ህንፃ አንደኛ ፎቅ ሳርተራ ግንብ አክሲዮን ህንፃ ሲብሎክ አመዴ ከቤንዚን ማደያው ፊት ለፊት ያገኙናል። በስልክ ቁጥሮቻችን ሊደውሉ ከፈለጉ ደግሞ በ0937 11 0609 ወይም ደግሞ በ0799 11 0609 አዲስ አበባ ላይ ጎራ ካሉ ደግሞ ቤተል በ0908 35 55 55 ወለቲ በ0908 04 42 7 አሻም ፎም ብለው ቢደውሉ ያገኙናል። አሻም ፎም በጥራቱ የማይደራደር